ገበያ ደርሼ እመጣለሁ። ቤቱን አጸዳድተህ ጠብቀኝ። አንቺ ባባይ አለሽ እና አዎ አየሁ ምናምን የለም እኔ ስረቅ እያልከኝ እና ምን ይደረግ እሺ በላው ነው ከቤት የሆነ ዕቃ ነገር ጠቀም ያለ ነገር አይኖር በረበ እናት ሙላት ያለ ሲጀመር ቤቱ ስትራ ያስቀም እናንተ ገባና ይዘው ማንሽ ይረዳሽ የተመቸ ይጠቅመናል ቢኖር አይመስለኝም ግን ፈልጋለሁ አግዘን አንተ ፈልገህ ይፈልጋሉ እዚህ ቤት መጥቻለሁ። ልጄ ደህና ዋል አለክ? በጣም ነው የደከመኝ። አለክ አይደል? እንዴት ትደክምሻለች? ለምንድን ነው የማይደክመኝ? ሰው አድርገው እስቲ መስሙር ከደብሮኛል። እኔ አልከፍቱም። እኔ አልከፍቱም። እሺ እከፍታለሁ። ፍላሹስ እኔ ምን አልኩ? እንደዚህ ጋር ነበር ላይ ውላ አላየሁም። ኧረ ተው። ምን ማለት ነው አላየሁም ማለት? አላየሁም። ኧረ አይተሃል? ቤት ውስጥ ከአንተ ሌላ እዚህ ቤት ውስጥ ሰው አለ? የለም። እና ግን አይቶች አሉ። እነሱ ሰው ናቸው? እኔ እንጃ። የለም። ታዲያ ፍላሹ የት ሄደ? እኔ እንጃ። እሺ ችግር የለውም። እግዚአብሔር ያውቃል። እሺ እዚህ ጋር ደርስ ብዬ እመጣለሁ። እሺ ቶሎ ና እንዳትቆይ። እሺ ባባ መጣ ይደደር ሰላም ነው። አንድ ይዘሽ መጣሻ አዎ እርግጠኝነት ኦሪጂናል ነው ሌላም ነገር ይዘን ምን ትላለህ ሌላም ነገር ይዘን ምንድን ነው እሺ ሆነ ስልክ ነገር አይኖር አይ አንተ ነህ ብለህ ዝም ብለህ በእናትህ ይዘናል እሺ ሞክራለሁ አትበል ሰላም ነው። መጣህ? አዎ በቃ ስልኬ ቻርጅ ደርሷል። ቻርጅ ላይ ሰው ጋር ደርሼ እመጣለሁ። ስልኩ አዎ እሺ አሁንም ደግሞ እንደ ፍላሹ ይሄንን ደግሞ ይጥፋ። እዚህ ቤት አትገባትም። እንዴት ይጠፋል? እሺ ሄጃለሁ። ይሄንንማ አይኔ እያየን እኮ ሞቴ ቅጥረት ከኔ አይበልጥ ለነገሩ ምን አባቱ መጥቻለሁ። አለክ አይደል? መጣሽ? ከቤት አልወጣክም ማለት ምን ዱርዬ ሆኜ ነው ከሚሞት? እስቲ ላክስትህ ልደውልላት። ስልኩስ እኔ ምን አውቃለሁ? ደውዬ ቻርጅ ላይ እንሂድ አንጣ። እኔ አላየሁም። እንዴ ፊት ለፊት አንድ ያርጌ የሄድኩትኝ በቃ ምን ማለት ነው አንተ? እኔ አላየሁም። እዚህ ጋር ቻርጅ ላይ ያልነበር እኔ እንጃ። ጭራሽ እኔ እንጃ። ቤት ውስጥ አትፈልጊም እንደ እኔ ከመጭቀጭቅ የለማ። እኔ አላየሁም። በቃ አይተሃል አንተ ነህ ከዚህ ቤት ውስጥ ከአንተ ሌላ ሰው የለም። በቃ ተይኝ ደግሞ ወይኔ እግዚአብሔር ያለ ምን ማለት አይደለም። አሁን ሱቅ እልካለሁ። ቶሎ በል እሺ አልተበላሽም ቀስ በል ደግሞ በእናትህ ቀስ በል አየሁ አይደል? ከባድ ስም ሌላም ፋውል ነገሮች ሊበላ ትበላለህ? እበላለሁ አፈር ብላ እና ደግሞ ግን አንድ ዳቦ ነው ቤት ውስጥ ያለው እና እሱንም ወንድ ናት ረስቼው አንተ ማዘር ዝም ብሎ አንተ ፍላሹንም ሳመጣ እግዚአብሔር ያለ አለች፣ ስልኩንም ሳመጣ እግዚአብሔር ያለ አለች። ለዳቦማ በደንብ ነው ይሄንን የሳስበት በሻርፕ ተከናነ መቼም አያ ሻርፕ ወጥቷችን ችግር ሰላም ነው። መጣህ? እሺ በቃ እኔ ራሴ ገዝቼ እመጣለሁ። ግዢ
ይቀመጥ በቃ እዚህ ጋር ይቀመጥ። እሺ ልጅ እንዳለኝ ማቆም ምን ሆኖ ነው የቆየው? አንተ አለክ አራት አብረድረት ሰሞኑን እኮ ምንም ደህና አይደለም። ትርበተበታለህ። እስቲ ያው አቅርበን እንብላ። ሁለት አይደል ከዚህ ጋር ያለው? አዎ እንዴ ብቻ አንተ ብቻ ነው እንደምበላው ለሁለት አቅርብ እንጂ ወሰው ጋር ወንድ ልጅ አለ። ይሄንን እስኪ እና ያመጣው ታዲያ ማን አራኔ ማለት እሺ ይዤ እመጣለሁ። ብቻ እኮ ነው የገዛሁት፣ ብቻ ነው ያለው። ታዲያ ገዛሽ ማለት ምን አውቃለሁ? አንድ ውስጥ ቤቴ ነበር። እዚህ ቤት ዳቦ አለ እንዴ? ምን ማለት ነው? እኔ ግን አንተ ልጅ ከአንተ ውጪ እዚህ ቤት ማንም የሚገባ የለም። የቤቱን ዕቃ ዘርፈ ጨረስኩ እኮ። ጭራሽ እኔን መጠርጠርም ጀመርሽ? እና ታዲያ ከአንተ ውጪ ሌላ አለ? አሁን አትተኝም ትተኛለሽ? አታውቅም። ምን ታመጣለህ? ወይኔ ስባበት እኔ አዎ ችግር የለውም ስደኝ። ጭራሽ ብለህ ከቤት ፍላሽ እኔ በውስጥ ይሄንን አልወስድም። ይሄን እሱ ምን ያደርግልሃል አንተ? ምን አውቃለሁ? ወስደዋለሁ ግን እኔ ነኝ የወሰድኩት እያልክ ነው ማለት ነው? እኔ ምን አልኩ? አመስቴ እንዴ ይሄንን በወስድ አልወስድም እያልክ አይደለም? ጠረጠርሽኝ። ኧረ እኔ አልወስድም። ቦይ ይሄ ነገር አያስማማም። ግን እንደውም ካላመንሽ አልወስድም። አትወስድም አይደል? ስልኩስ? እሺ ስልኩም ጠፋ። እሱ ደግሞ ይቀር። ፍላሹስ? ምን አውቃለሁ? ከዛ ደግሞ ዳቦ ጭራሽ አይ አልበዛም? ያበራል። ዝም ብሎ ሰው ላይ ማላቀም በዛ። ምንም ምን እዚህ ቤት ሌባ ነኝ ብቻ ነው? ወጣ ብትይ እኮ ብዙ ሌቦች አሉ። አንተም ከነሱ ጋር ተደባልቀ ይሆናል። አዎ ያልተደባለቁ እኔ ሌባ ነኝ እና እግዚአብሔር ያለው የምትይው? አዎ ግን እኮ ሌባው እኔ ነኝ። ሁሉንም የቤት ዕቃ ዘርፎ የወጣው አንተ ነህ ማለት ነው ልጄ? ኧረ ሶስት ነገር ብቻ። ሶስቱ ሳይበዛም? አይ ፍላሹንም ሶስት እግዚአብሔር ያላት፣ ስልኩንም ሶስት እግዚአብሔር ያላት፣ ዳቦውን እንኳን እኮ በሻርብሽ ተሸፋፍኜ ነው። እንዴት እግዚአብሔር በሁሉም ስፍራ አለ። ስለዚህ እግዚአብሔር ያየናል። ያየኛል? አዎ ኧረ አይቶኛል። መጣሁ። እሺ አመጣ ቁጭ በል። ምንድን ነው የምትለው? አንተ ምኑን ነው የምትለው? ሽንቸው መጣ። ዛሬ አላማከኝ አትየኝም ተው። ደግሞ ኪስ ውስጥ ይከታል። በቃ ሶሻል ሚዲያ አጣባል እናት አጣ ምንድን ነው የምትሆነው? ሌባ ልጁ ሸቃቃል። ሌባ ምን ላይ ቆመሽ ማለት ታሚያለሽ? ያው ይቅርታ አድርጊልኝ እናት። ችግር የለውም ተነስ።